ሰላም የኔ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እንዴት ናችሁ? ሁላችሁም ሰላም ናችሁ ወይ? ዛሬ ደግሞ በአዲስ ቪዲዮ መጥቻለሁኝ። የዶሮ ወጥ አሰራር ነው ይዤላችሁ የመጣሁት። የዱባይ፣ የሳኡዲ፣ የአረብ ሀገር የዶሮ ወጥ አሰራር ማለት ነው። ይሄን ይመስላል እንግዲህ አሰራሩን እስከ መጨረሻው ድረስ አሳያችኋለሁ። የአረቦች ዶሮ ወጥ እንግዲህ ይሄን ይመስላል። ድንች፣ ካሮት፣ ኩድራ አለው። ኩድራ ማለት ያኔ የአትክልት ውጤቶች ማለት ነው። በአጠቃላይ ኩድራ ነው የሚባሉት አትክልቶች በሙሉ። እኛ ጋር አትክልት ነው የምንለው፣ አረብ ሀገር ደግሞ ኩድራ ነው የሚባለው። ኩድራም አለው እንግዲህ ይሄን ይመስላል። እንደኛ ሀገር አይደለም የሚሰሩት እነሱ። እዚህ ሀገር ይለያል አሰራራቸው። በተለይ አዲስ የሆናችሁ ከኢትዮጵያ ወደ አረብ ሀገር ለምትሰደዱ በጣም ይጠቅማችኋል። እዚህ ሀገር እንኳን ይኖራችሁ መቼም ያው ሳሉና ዶሮ ወጥ አሰራር የማያውቅ የለም። ሳሉና ድጃጅ ይባላል የማያውቅ የለም፣ አረብ ሀገር የሆነ ማለት ነው። ግን ከስደት ለምትመጡ በጣም ይጠቅማችኋልና ለዛ ብዬ ነው የማሳያችሁ። ይጠቅማችኋል ብዬ ነው። ይሄን ይመስላል እንግዲህ ወደ አሰራሩ እሄዳለሁ። ውድ ቤተሰቦቼ ወደ አሰራሩ ሄዳለሁ። እንደዚህ ዶሮ አለኝ፣ 2 ዶሮ ነው። እንደዚህ በደንብ አድርጌ አጥቤዋለሁኝ። እንደምታዩት ነጭ ሆኗል። ጽድት አድርጌ ያጠብኩት በከልና በሎሚ ማለት ነው። እዚህ ጋር ደግሞ ሽንኩርት እያቁላለሁ ነው። እዚህ ጋር ደግሞ ቲማቲም፣ ነጭ ሽንኩርት አለኝ። ቅመማ ቅመሞቹ ደግሞ ማሳያችሁ ቅመማ ቅመሞች እነዚህ ናቸው ሁሉም ማለት ነው። ይሄ ማጂ ፓውደር ነው። ማጂ ፓውደር የዱቄቱ ማጂ ማለት ነው። እዚህ ጋር ደግሞ 7 ቅመም ፓውደር አለኝ። የ7 ቅመም ነው። እዚህ ጋር ደግሞ ሁሉም አንድ አይነት የሆነ ግሪ ትሮንደር ማሳላ ቅመም ነው። ይሄ ደግሞ ፋብሪከር ነው። ትልቁ ቃሪያ፣ የማያቃጥለው ቃሪያ ዱቄት ማለት ነው። ግን አያቃጥልም፣ ያጣፍጣል እንጂ አያቃጥልም። እዚህ ጋር ደግሞ ይሄ ቅመም ማለት ይሄ ቅመም ነው። ይሄ ደግሞ ሙሸክል ይባላል። ሁሉም በአንድ አይነት ሆኖ በአንድ ላይ ሆኖ የተፈጨ ቅመም ማለት ነው። በጣም ቆንጆ ነው ለወጥ ምናምን በጣም ነው። ይሄ ቅመም አንደኛ ነው። ለምን ሁሉም ባንድ ነው የሚፈጨው። በጣም ምርጥ ቅመም ነው እላችኋለሁ። እና እዚህ ጋር ባንድ ላይ አድርጌ ያለው እዚህ ጋር ቅመም ብቻ አልጨመርኩም። ትንሽ እዚህም ነው 5 አይነት ነው። 5ቱንም ነው ያደረኩት። 5ቱንም ትንሽ ትንሽ ነው ያደረኩት። ይሄ አንድ ማንካ ከግማሽ ነው። ይሄ ደግሞ አንድ ማንካ አልሞላም፣ ግማሽ ትንሽ ትንሽ ነው የምታደርጉት። ከበዛ አይጥምም። እዛ ውድ ቤተሰቦቼ አሁን ነጭ ሽንኩርቱን ነው የምጨምረው። ነጭ ሽንኩርቱን እጨምራለሁኝ። እንደዚህ ጥብስ ካረኩ በኋላ አብሬ ቅመማ ቅመሙን ነው የምጨምረው። በኋላ ደግሞ መጨረሻ ላይ ቲማቲሙን ነው የምጨምረው። ሳልሳ ተማት አልጨምርም። ቃሪያ ደግሞ 2 ቃሪያ ጨምራለሁኝ። 2 ቃሪያ ጨምራለሁ። አሁን ትንሽ ቆይቼ ማለት ነው የሚያቃጥለውን። ያው እዚህ በርበሬ ስለማንጨምር ቃሪያው ትንሽ ሲያቃጥል አይፈልጉም አረቦች፣ እንዲያቃጥላቸው አይፈልጉም እና በርበሬ አይጨመርም እዚህ። ከዛ ቅመማ ቅመሞቹን ሁሉንም በአንድ ላይ ጨምራለሁ። ከዛን ቃሪያዎቹን ጨምራቸዋለሁ አብሬ ቲማቲሙን
እሺ ውድ ቤተሰቦች አሁን ዶሮውን እጨምራለሁ ማለት ነው። ቲማቲሙም ሁሉም እንደዚህ በስሏል። የሚገርማችሁ ልክ አሁን ይሄ የኢትዮጵያ አይነት ነው፣ ግን በኋላ ላይ እንትን እንጨምርበታለን። አረቦቹ እንደዚህ አሁን ይሄ ብቻ ተቆላልቶ ድንች፣ ካሮት፣ ኩድራ የሌለው ወጥ አይወዱም እና ድንች፣ ካሮት በኋላ ጨምራለሁ ማለት ነው። መጨረሻ ትንሽ ከበሰለ በኋላ ድንችና ካሮቱን እጨምራለሁ። አሳያችኋለሁ። እዚህ ጋር ሩዝ አጥቤያለሁ። ነጭ ሩዝ ነው መቀቀለው። እዚህ ጋር ደግሞ ውሃ አጥጃለሁ። የሩዝ ውሃ እሺ ውድ ቤተሰቦቼ እንግዲህ እንደምታውቁት ሳልሳ ተማት አልጨምርም። አረቦቹ ሳልሳ ተማት አይወዱም። በአብዛኛው አረብ ሳልሳ ቲማቲም ቀይ ሲሆን እንደ ኢትዮጵያ ወጥ አይወዱም ማለት ነው። እኔ ሳልሳ አልጨምርም። በእንደዚህ ነው በቃ እንደዚህ። ከዛ እዚህ ጋር ኩድራ ካሮት፣ ድንችና ይሄ ደግሞ ኮሳ ነው። ኮሳ አልጥም አይላጥም። መላጥም ትችላላችሁ፣ ግን አይላጥም። እነሱ አይወዱም ሲላጥ ማለት ነው። እና ሶስቱን ከዛ ሎሚ፣ ደረቅ ሎሚ 2 ሎሚ ያለኝ እንደዚህ አጥቤዋለሁ። እጨምረዋለሁ በኋላ ማለት ነው። ትንሽ ቆይቼ አሁን አይደለም። ኩድራውን ግን አሁን እጨምረዋለሁ። ድንችና ካሮቱን ሁሉንም አሁን እጨምረዋለሁ ማለት ነው። እንደይበዛበት ትንሽ ሩዝ ውሃ እየፈላ ነው። ውድ ቤተሰቦቼ አሁን ውሃ እጨምራለሁ። ውሃው በቂው ነው። ውሃው አሁን ይበስላል ማለት ነው። 1 ሎሚ እጨምራለሁ። የሩዝ ውሃ ታሪቷል። ውሃዬ እሺ ውድ ቤተሰቦቼ ከዝባራ አድርጌበታለሁ። አሁን እንግዲህ በቅቶታል። ትንሽ ነው የቀረው። ከዝባራ ማለት ይሄ ማለት ነው። ከዝባራ ወይም መቅዱናስ ሎሚውን እንዳይመር ማለት ነው አውጥቼዋለሁኝ። አንድ ይበቃል። 2 አልጨመርኩም። 2 ነበር ያወጣሁት፣ ግን 2 ነበር ልጨምር የነበረው፣ ግን ይመራል። እንዳይመርባችሁ አንዱ በቂ ነው። አንዱን አይታችሁ ነው የምትደግሙት ማለት ነው። እና ውድ ቤተሰቦቼ አሁን በቅቶታል። እንግዲህ ይሄው እንደምታዩት በቃው። ልዘጋው፣ እሳቱን ልዘጋው ነው። ከለሩን እንደምታዩት ቀይ አይደለም። ከለሩ እንደዚህ ነው መሆን ያለበት። እንደዚህ ነው የሚወዱት አረቦቹ ማለት ነው።
ስለተከታተላችሁኝ አመሰግናለሁ። እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ ውድ ቤተሰቦቼ። የአረቢ ዶሮ ወጥ አሰራር እንግዲህ ይሄን ይመስላል። ላይክ አድርጉ፣ ሰብስክራይብ ካደረጋችሁ በኋላ የደወል ምልክቷን አንድ ጊዜ ተጫኗት። ሁሉ ጊዜ የምሰራው ቪዲዮ ለእናንተ ይደርሳችኋል ማለት ነው፣ ይጠቅማችኋል። በተለይ አዲስ የሆናችሁ ልጆች ያው ግዴታ ሰው አሳዩኝ አይባልም። በአሁኑ ሰዓት አረቦቹ ግዴታ ማሳየት የለባችሁም። ለእናንተ ዩቲዩብ ላይ እየገባችሁ ሰርች እያደረጋችሁ የዱባይ ምግብ፣ የሳኡዲ ምግብ፣ የአረቦች ምግብ ብላችሁ ብትጽፉ ይመጣላችኋል ማለት ነው። ከዛ እያያችሁ መስራት ትችላላችሁ። ምንም አረቦቹን የሚያጠያይቃችሁ ምንም የሚያስቸግራችሁ ነገር የለም። እግዚአብሔር ይመስገን። ያው ኢንተርኔት በየሁሉም ቦታ ዋይፋይ አለ። ዋይፋይ የሌለበት ቤት የለም። አሁን ላይ እያያችሁ መስራት ትችላላችሁ ማለት ነው። ሰላም ሁኑልኝ። ባይ ባይ።